እየጠበቅን ነው። ረመዳን ላይ ያደረግናቸውን ዱዓዎች ምላሽ ከአላህ እየጠበቅን ነው። አላህ እንጂ ማንም የማያውቃቸውን ብዙ ሐጃዎቻችንን ለአላህ እንጂ ለማንም ያልተናገርናቸው ጉዳዮቻችንን ብዙ ሌሊቶችን አላህ ጋር ያለቀስንባቸውን ሐጃዎቻችንን አላህ እንዲሰጠን እየጠበቅን ነው። ደግሞ ታውቃላችሁ አላህ ይሰጠናል። አላህ ሁሉንም ያደርግልናል። ምናልባት እኛ ይከብዳል ብለን የምናስበው ይከብዳል ብለን ያሰብናቸውንም ጉዳዮች አላህ ተባረከ ወተዓላ ይሰጠናል። ወማ ذلك على الله بعزيز አላህ ጋር እኮ ምንም የሚከብድ ነገር የለም። ታውቃላችሁ አላህ ሁሉንም ይሰጠናል። ወአታኩም ሚን ኩሊ ማ ሰአልቱሙ የጠየቃችሁትን ነገር በሙሉ ሰጥቷችኋል፣ ይሰጣችኋል ይላል አላህ ተባረከ ወተዓላ። ምናልባት ይዘገይ ይሆናል። አላህ ትክክለኛ ጊዜውን ይጠብቃል። እኛ ስላልበሰልን አሊያም ጊዜው ስላልደረሰ አላህ ያዘገየዋል። አላህ ተቀብሏል። አላህ ግን ዘግየት ያደርገዋል። ምናልባት አላህ ተባረከ ወተዓላም ላይሰጠን ሊከለክለንም ይችላል። ለኛ ነገር መጥፎ ከሆነ አላህ ከኛ ዞር ያደርገዋል። ዱዓ በማድረጋችን በአላህ መከልከል ውስጥ መስጠት አለ። ውዶቼ ወዳጄ እንታገስ። ለአላህ የነገርናቸውን ሐጃዎቻችንን አላህ እስኪያመጣቸው ድረስ እንታገስ። አላህ ባለው ጊዜ አላህ ይሆናል ባለው ጊዜ አሊያም ደግሞ አላህ ላያመጣውም ይችላል። ለኛ መልካም ስላልሆነ እንጠብቅ። በአላህ ላይ እንተማመን። አላህ ሁሉንም ነገር ይሰጠናል። አላህ ነው ህይወታችንን የሚያስተናብረው። አልሐምዱሊላህ። አላህ ያስደስታችሁ።